ጤና ይስጥልን አድማጮቻችን፣ ይህ ኢትዮ ኒውስ ነው። ዋና ነጥቦችን በማስቀደም እንጀምራለን። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ባረፉበት ሆቴል አቅራቢያ የቦምብ ፍንዳታ መድረሱ ተገለጸ። በርካታ ሰዎች ቆስለዋል። እንመለሳለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልን ጥያቄ ወደ ጎን አርገው F-35 የጦር ተዋጊ ጀቶችን ለቱርክ ለመሸጥ እያጤኑ መሆኑ ተነገረ። የቱርኩ ፕሬዝዳንት ኤርዶጋን ቃላቸውን ጠባቂ ናቸው ማለታቸውን ተሰማ። ዶናልድ ትራምፕ ቱርክ አንካራ ገብተዋል። እውቁ የእግር ኳስ ተጫዋች ላይ ባልታወቁ ኃይሎች ተኩስ መከፈቱ ታወቀ። ሌሎችም አሉ። አብራችሁን ቆዩ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ባረፉበት ሆቴል አቅራቢያ በፈነዳው ቦምብ 18 ንጹሃን ቆስለዋል። ለይፋዊ የሥራ ጉብኝት ሶሪያ ደማስቆ የሚገኙት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከሆቴሉ ከወጡ ከጥቂት ሰዓታት ውስጥ የተፈጸመ ጥቃት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትንሽ ስጦታ ይዤላቸው መጥቻለሁ ለቱርኩ ፕሬዝዳንት ኤርዶጋን ሲሉ ዛሬ ምሽት ቱርክ አንካራ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። F-35 ተዋጊ የጦር ጀት በስጦታነት ማቅረባቸውን ምንጮች ገልጸዋል።